ሰላምና ጤና ለእናንተ ይሁን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ሾተላይ ነው። እንግዲህ ሾተላይ በመባል የሚታወቀው ክስተት ብዙ ጊዜ አንዲት እናት ከመጀመሪያ እርግዝና በኋላ በተደጋጋሚ የሚከሰት የጽንሱ መጥፋት ነው። እናም በዚህ ቪዲዮ ላይ እንግዲህ ይሄ ለምን ይከሰታል፣ ምክንያቱ ምንድነው፣ መፍትሄውስ ምንድነው የሚለውን አጠር ያለች መረጃ አዘጋጅቼላችኋለሁ። ትንሽ ጠቃሚ ስለሆነች እንግዲህ በተለይም ሁለተኛ እርግዝናችሁ የሆነ ሶስተኛ እርግዝናችሁ የሆነ ይህን ቪዲዮ እንድታዩት እመክራለሁ። አንደኛ የሆነም ቢሆን እንግዲህ ለወደፊቱ ስለሚጠቅማችሁ መረጃውን ብታውቁት መልካም ነውና እንድታዩት ጋብዛለሁ ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን እንግዲህ በቀጥታ ወደ ጉዳይ ሳልፍ እንግዲህ የሰዎች እንግዲህ ደም በአራት መደብ ይከፈላል። እንግዲህ እንደሚታወቀው እነሱም የደም አይነት ኤ፣ የደም አይነት ቢ፣ የደም አይነት ኤቢ እና የደም አይነት ኦ ማለት ናቸው። እነዚህ ደግሞ እያንዳንዳቸው በሁለት አበይት የአርኤች መደብ ይከፈላል። እነሱም እንግዲህ አርኤች ፖዚቲቭ እና አርኤች ኔጋቲቭ በመባል ይታወቃል ማለት ነው። እንግዲህ ለምሳሌ እንበል እንግዲህ የአንድ ሰው የደም አይነት ኤ ፕላስ ወይም ደግሞ ኤ ማይነስ ሊሆን ይችላል። እንግዲህ የሰው ማንነቱ ከእናቱ ከአባቱ የሚወስደው የዘር መሉ ይወሰናል ማለት ነው። እንግዲህ የደም አይነትም በዚህ መልኩ እንወስዳለን ማለት ነው። እንግዲህ ከአርኤች ፖዚቲቭ አባትና ከአርኤች ኔጌቲቭ እናት የሚፈጠር ጽንስ እንግዲህ አርኤች ፖዚቲቭ የመሆን እድሉ በጣም የሰፋ ነው ማለት ነው። እንግዲህ ከዚህ ጋር ተያይዞ ሾተላይ እንዴት ይከሰታል የሚለውን ስናይ እንግዲህ ሾተላይ የሚከሰተው አንዲት ሴት የደም አይነቷ አርኤች ኔጌቲቭ ሆኖ ከዚህ በፊት እንግዲህ አርኤች ፖዚቲቭ የሆነ ደም ወደ ሰውነቷ ሲገባ ደማ ውስጥ አርኤች ፖዚቲቭ የሆነ የደም ህዋሶችን የሚያጠፋ ንጥረ ነገር በደማ ውስጥ ይመረታል ማለት ነው። እንግዲህ ይህም ንጥረ ነገር አንዴ ከተመረተ በደማ ውስጥ እስከ ህይወቷ ፍጻሜ ድረስ ይኖራል ወይም ደግሞ ይቆያል። ይህም በመሆኑ እንግዲህ በማህፀኗ ውስጥ የያዘችው ጽንስ የደም አይነቱ አርኤች ፖዚቲቭ ከሆነ የተመረተውን ንጥረ ነገር ጽንሱን እንደ ባዕድ አካል ስለሚቆጥረው ያጠቋዋል ማለት ነው። በዚህ ምክንያት እንግዲህ በተደጋጋሚ የምትይዘው ጽንስ የደም አይነቱ አርኤች ፖዚቲቭ ከሆነ አስፈላጊው ሕክምና ካልተደረገለት ይሞትባታል ወይም ይጠፋባታል ማለት ነው። የደም አይነቱ አርኤች ኔጌቲቭ ከሆነ ግን በጤና ይወለዳል ማለት ነው። ይህ እንዲሆን እንግዲህ የአባትየው የደም አይነት አርኤች ኔጌቲቭ መሆን አለበት ማለት ነው። እንግዲህ ይህ ከሆነ ሕክምናው ምን ይመስላል የሚለውን ስናይ እንግዲህ የደም አይነቷ አርኤች ኔጌቲቭ የሆነች እናት እንግዲህ ሕክምናዋን በሆስፒታል ውስጥ መሆን አለበት። እንግዲህ በደም ውስጥ ያለውን የንጥረ ነገር መጠን መለካትና የጽንሷን የጉዳት መጠን በማየት ብዙ ሳይጎዳ እንዲወለድ ማድረግ ይቻላል ማለት ነው። እንግዲህ በሀገራችንም እንግዲህ በቅርቡ የተጀመረው ጽንሱ በማህፀን ውስጥ ያለ ደም በመለገስ እንዲያድግና እንዲወለድ ማስቻል ነው ማለት ነው። እንግዲህ ከዛ በፊት ግን ሳይመጣ እንዴት እንከላከለው የሚለውን ስናይ እንግዲህ ማንኛውም ሴት ከማርገዟ ወይም ደግሞ ማንኛውም ደም ከመውሰዷ በፊት የደም አይነቷን ማወቅ አለባት። የወንድ አጋሯንም የደም አይነቷን ወይም ደግሞ የትዳር አጋሯን የደም አይነት ማወቅ አለባት። ሌላው እንግዲህ እርግዝና አርኤች ፖዚቲቭ ከሆነ አጋሯ ከተፈጠረ መጀመሪያ በሚደረግላት ምርመራ ንጥረ ነገሩ አለመመረቱን ያረጋግጣል ማለት ነው። እንግዲህ እንዳይመረት የሚከላከል መድኃኒት 7ኛ የእርግዝና ወሯ ላይ ይሰጣታል ማለት ነው። እንግዲህ ከወለደች በኋላም የልጇ የደም አይነት አርኤች ፖዚቲቭ ከሆነ በድጋሚ መድኃኒቱ ይሰጣታል ማለት ነው። ሌላው እንግዲህ እርግዝናው ከማህፀን ውጭ ወይም ደግሞ በውርጃ ቢያበቃም መከላከያውን መድኃኒት መውሰድ ይኖርባታል ማለት ነው። እንግዲህ ውድ ቤተሰቦች ሕክምናው እንግዲህ ከላይ እንደነገርኳችሁ ይመስላል። ግን ሁሉንም ጉዳይ ማድረግ ያለባችሁ ሐኪማችሁን አናግራችሁ በምርመራ መሆን ነው ያለበት ማለት ነው። ስለዚህ ሾተላይ እንግዲህ የሚከሰትበት ምክንያት ከደም አይነት ጋር ተያይዞ ስለሆነ ስለ ደም አይነታችሁ ስለ እናንተና ስለ ትዳር አጋራችሁ የደም አይነት እንግዲህ ማወቅ አስፈላጊ ነው ማለት ነው። ሐኪም ጋር ሄዶም ሐኪም በማማከር እንግዲህ ቀድሞ ሊደርሱ የሚችሉ ጥፋቶችን መከላከል የሚቻል ይሆናል ማለት ነው። እንግዲህ በአጭሩ ይህንን ይመስል ነበር። ከዚህ ጋር ተያይዞ እንግዲህ ጥያቄ ካላችሁ እንዲሁም ሀሳብ አስተያየት ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላም ያብዛላችሁ። ደህና ሁኑ። ቻው።